ሰላም፣ ይህ የሰበዝ ቲዩብ ነው። ዛሬ ዓለማችንን ያስደነገጠውን መላውን አውሮፓ በስጋት ያናወጠውንና እጅግ አስፈሪ ዜና የሆነውን አንድ ዜና ደርሰውናል። ኪቭ በጭስና በደም ተውጣለች። ጦርነቱ መልክ ቀይሯል። ቭላድሚር ፑቲን ሰራዊት በሰነዘረው በዚያ ድንገተኛ ጥቃት ምን ተፈጠረ? እስከ መጨረሻው ድረስ ተከታተሉ። የሩሲያ ጦር በዩክሬን ዋና ከተማ ኪቭ ላይ ያካሄደው ድንገተኛና እጅግ ከባድ የአየር ጥቃት መላውን ከተማ እሳት አምባ አድርጓታል። ከሰማይ እንደ በረዶ የረገፉት ሚሳኤሎችና ድሮኖች የሰላማዊ ሰዎችን ሕይወት ቀጥፈዋል። እስካሁን ባለው መረጃ ብቻ ቢያንስ 19 ንጹሃን ዜጎች በአሰቃቂ ሁኔታ ሕይወታቸውን አጥተዋል። ቁስለኞች ደግሞ ስፍር ቁጥር የላቸውም። ይህ ጥቃት ተራ ወታደራዊ ግጭት አይደለም። ይልቁንስ የክሬምሊን ኃይሎች በኪቭ እምብርት ላይ ያደረሱትና መላውን አውሮፓ ያስደነገጠ ከባድ መልእክት ነው። ከተማዋ በጭስ ትታወቅ፣ ፍርሃትና መርበትበት ሰፍኗል። ነገሩ ግን በዚህ ብቻ አላበቃም። የዩክሬኑ ፕሬዝዳንት ዜሌንስኪ ወዲያውኑ በቁጣና በከፍተኛ ስሜት መግለጫ ሰጥተዋል። ዜሌንስኪ ለኔቶ አጋሮቻቸው ያስተላለፉት ጥሪ የመጨረሻ ይመስላል። ይህንን የሩሲያን ሚሳኤል መቅሰፍት የምንመክትበት ተጨማሪ ጦር መሳሪያ አሁኑኑ ካልደረሰ ነገሮች ከቁጥጥር ውጭ ይሆናሉ ሲሉ በድጋሚ አስጠንቅቀዋል። አሁን ትልቁ ጥያቄ ኔቶ የዜሌንስኪን ጥሪ ሰምቶ ወሳኝ እርምጃ ይወስዳል ወይስ ደግሞ ኪቭ በሚቀጥሉት ቀናት ከዚህ የከፋ እልቂትን ታስተናግዳለች? ሩሲያንስ ማን ሊያስቆማት ይችላል? የኪቭ ዕጣ ፋንታስ ምን ሊሆን ይችላል? የዓለም ሀያላን ሀገራትስ በዚህ ጉዳይ ላይ ምን አይነት ውሳኔ ያስተላልፉ ይሆን? እናንተስ ምን ታስባላችሁ? አስተያየታችሁን ኮሜንት መስጫው ላይ ጻፉልኝ። ለመሆኑ ይህ ድንገተኛ ጥቃት ለምን በዚህ ሰዓት ተመረጠ? ከትዕይንቱ በስተጀርባ ያሉ አሰቃቂ ምስጢራትስ ምንድናቸው? አሁን የደረሱን ተጨማሪ መረጃዎች ይበልጥ ነገሩን ያወሳስቡታል። የክሬምሊን ወታደራዊ አዛዦች ጥቃቱን የሰነዘሩት ተራ ሚሳኤሎች ብቻ በመጠቀም አይደለም። ሩሲያ በኪቭ ሰማይ ላይ ያዘነበችው ቲሲርኮን የተባሉ እጅግ ዘመናዊ ድምጽን መብለጥ የሚችሉ ሃይፐርሶኒክ ጸረ ስቴትመንት ሚሳኤሎች፣ ኢስካንደር ባሊስቲክ ሚሳኤሎችና በመቶዎች የሚቆጠሩ በጄት ሞተር የሚሰሩ አጥፊ ድሮኖችን በጋራ በመቀላቀል ነው። ይህ ስትራቴጂ የኪቭ የአየር መከላከያ ሲስተምን ሙሉ በሙሉ ለማደንዘዝ ታስቦ የተሰራ ነው ተብሏል። የሚገርመው ግን ጥቃቱ የሚፈጸመው ልክ የኔቶ መሪዎች በቱርክ አንካራ ታሪካዊ ጉባኤያቸውን ሊጀምሩ ጥቂት ሰዓታት ሲቀራቸው ነው። ፑቲን ለምዕራባውያን መሪዎች ግልጽ መልእክትን እየላኩ ነው። እናንተ ብትሰበሰቡም ኪቭን ከመሬት ጋር ማስተካከል እችላለሁ ሲል መልእክቱን አስተላልፏል። የኪቭ ከተማ ታሪካዊ የፖልዲስልኪ እና የዳርኒቲሲያ አውራጃዎች ላይ የወደቁት ሚሳኤሎች የ9 ፎቅ እና የ21 የመኖሪያ ፎቅ ህንፃዎችን በቀጥታ ጋይተዋል። ፍንዳታው በጣም ከባድ ከመሆኑ የተነሳ ህንፃዎቹ ከግማሽ በላይ ተደርምሰዋል። ንጹሃን ዜጎች በሌሊት ተኝተው በነበሩበት ሰዓት በፍርስራሽ ውስጥ ተቀብረዋል። የአደጋ ጊዜ ሰራተኞች ህጻናትና አረጋውያን ከፍርስራሹ ስር ለማውጣት ሰዓታትን የፈጀ ትንቅንቅ እያደረጉ የሞቱ ሰዎችንም ቁጥር ከሰዓት ወደ ሰዓት እየጨመረ ይገኛል። ነገር ግን ዩክሬን ዝም ብላ አላየችም። ይህ ጥቃት ከመሰንዘሩ በፊት የዩክሬን የረጅም ርቀት ድሮኖች በሩሲያ እምብርት ውስጥ የሚገኘውን ትላልቅ የነዳጅ ማጣሪያዎች ላይ ከባድ ጥቃት ፈጽማ ነበር። ያም ጥቃት በሩሲያ ውስጥ ከፍተኛ የነዳጅ እጥረት መፍጠሩን ተከትሎ ፑቲን ይህንን የጭካኔ አጸፋ ምላሽ በኪቭ ህዝብ ላይ ነው የሰነዘሩት። አሁን ዓለም የፊትኝ ተይዛለች። ፕሬዝዳንት ዜሌንስኪ በቁጣ ተሞልተው የአሜሪካው ፓትሪዮት የአየር መከላከያ ሚሳኤሎች በመዘንጋት ውስጥ ተቀምጠው የሩሲያ ሚሳኤሎች የእኛን ህንፃዎች እንዲያፈርሱ መፍቀድ ታሪካዊ ስህተት ነው ሲሉ ምዕራባውያንም በይፋ ወቅሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ቭላድሚር ፑቲን በስልክ መነጋገራቸው እየተሰማ በነበረበት በዚህ ወቅት ይህ ጥቃት መፈጸሙ የጦርነቱ መቋጫ ወይም ደግሞ ወደማይታወቅ አቅጣጫ እየገፋውም ሊሆን ይችላል። ነገር ግን ከዚህ በስተጀርባ ያለው የተደበቀና መላውን ዓለም የስለላ ድርጅቶችን ያስደነገጠው ትልቁ ሚስጥር አሁን ይፋ ሆኗል። ይህ ጥቃት ከመፈጸሙ ጥቂት ሰዓታት በፊት የኪቭ ሰማይ ላይ ያልተለመደ ነገር ተስተውሎ ነበር። የምዕራባውያን የደህንነት ምንጮች እንደጠቆሙት ሩሲያ ጥቃቱን ከመሰንዘሯ በፊት በዩክሬን ወታደራዊ የኮምፒውተር መረቦች ወይም ደግሞ ሳይበር ኔትወርክ ላይ ከባድ የሳይበር ጥቃት ሰንዝራ ነበር። በዚህ ምክንያት የዩክሬን የቀድሞ ማስጠንቀቂያ ራዳሮች ለተወሰኑ ደቂቃዎች ሙሉ በሙሉ እንዲጨልሙ ተደርገዋል። ከተማዋ ሙሉ በሙሉ መከላከያ አልባ በሆነችበት በዚህ አስፈሪ ቅጽበት ነበር ሚሳኤሎቹ ከሶስት አቅጣጫዎች በተመሳሳይ ሰከንድ ኪቭን ያናወጧት። ይህ ብቻ አይደለም። አሁን በወጡ ወታደራዊ ሪፖርቶች መሰረት በኪቭ ላይ ከተተኮሱት ድሮኖች መካከል አንዳንዶቹ አዲስ የተመረጡና በራዳር እንዳይታወቁ ተደርገው በልዩ ካርቦን ፋይበር የተሰሩ መሆናቸው ተደርሶበታል። ይህ የሚያሳየው ሩሲያ በዩክሬን ላይ አዳዲስ የጦር መሳሪያዎቿን እየሞከረች መሆኑ ነው። ለመሆኑ የኪቭ መውደቅ ወይስ ደግሞ መዳከም ለምን አስፈለገ? ወታደራዊ ተንታኞች እንደሚሉት ፑቲን በጥቃቱ ኢላማ ያደረጋት ተራ መኖሪያ ህንፃዎች ብቻ አይደለም። ከህንፃዎቹ ጥቂት ሜትሮች ርቆ የሚገኘውና የዩክሬን ወታደራዊ እዝ ዋና የኮሙኒኬሽን ማዕከልን ለማውደም አስበው ነበር። ጥቃቱ ዩክሬንን የጦር መሳሪያዎችን ሙሉ በሙሉ የማስወገድ ሙከራ አካል እንደነበርም ይነገራል። ዜሌንስኪ በቪዲዮ መልእክታቸው ላይ በከፍተኛ ድንጋጤና ቁጣ ተውጠው መታየታቸውም ለዚህ ነው ተብሏል። አሁን ነገሩ የሀያላኑ ፍልሚያ ሆኗል። አሜሪካ በድንገት የሆርሙዝ ቀጠናን በኢራን የአየር ጥቃት ላይ በሰነዘረችበት ወቅትና የኔቶ መሪዎች ቱርክ ላይ በሚመክሩበት በዚህ ሰዓት ሩሲያ ኪቭን ማጋየቷን ለዓለምን ወደ ሶስተኛው ጦርነት እየገፋፋት ነው የሚሉ ስጋቶች በርትተዋል። የአውሮፓ ሰማይ ዳግም በጦርነት ጭስ ተፈትኗል። ይህ የፑቲን ቁማር የት ያደርሰን ይሆን?
ዩክሬን በቀጣዮቹ ሰዓታት ምን አይነት አጸፋ እርምጃ ትወስድ ይሆን? እስካሁን ያየነው የዩክሬንና የምዕራባውያን ያንን ወገን ብቻ ነበር። ነገር ግን ሞስኮ ወይም ደግሞ ክሬምሊን ስለዚህ ከባድ ጥቃት ምን ይላሉ? የቭላዲሚር ፑቲን ወታደራዊ ስትራቴጂዎች ከትዕይንቱ በስተጀርባ ያዘጋጁት ትልቁ ወጥመድ ምንድን ነው? አሁን ይፋ የሆኑ መረጃዎች የጦርነቱ ሌላኛውን ገጽታ ፍንትው አድርገው ያሳያሉ። የሩሲያ መከላከያ ሚኒስቴር ጥቃቱን ተከትሎ ባወጣው አስቸኳይ መረጃ በጥቂት የተመቱ ሰላማዊ ሰዎች ሳይሆኑ የኔቶ ከፍተኛ ወታደራዊ አማካሪዎችና የዩክሬን የደህንነት መኮንኖች በምስጢር የሚሰበሰቡበት ማዕከል ነው ሲል በይፋ አስተባብሏል። ሩሲያ እንደገለጸችው የኪቭ ከተማ ዳርቻዎች ላይ የተሰነዘረው ይህ እጅግ ዘመናዊ የሚሳኤል ናዳ ዩክሬን ባለፉት ቀናት በሩሲያ የነዳጅ ማጠራቀሚያዎች ላይ ለፈጸመችው የድሮን ጥቃት የተሰጠ የመጀመሪያና ጥብቅ ማስጠንቀቂያ ነው ሲሉ ተደምጠዋል። ነገር ግን ትልቁ ምስጢር ያለው እዚህ ጋር ነው። አንዳንድ ገለልተኛ የጦር ተንታኞች እንደጠቆሙት የፑቲን ሰራዊት ይህንን ጥቃት የሰነዘረው ዩክሬንን በግንባር ላይ የነበራትን እጅግ ውድ የሆኑ የአሜሪካ ሰራሽ ፓትሪዮን የመከላከያ ሚሳኤሎችን ሙሉ በሙሉ ጨርሳ እንድትመታ ለማድረግ ነው ሲሉ ተናግረዋል። ሩሲያ በመጀመሪያ ተጽዕኖ ፈጣሪ ያልሆኑ በርካታ የውሸት ድሮኖችና ሚሳኤሎችን በመተኮስ የዩክሬንን መከላከያ ባዶ ካስቀረች በኋላ ነው ድምጽ መብለጥ የሚችሉ ገዳይ ሚሳኤሎችን ወደ ከተማዋ የላከቻቸው። ይህ ማለት የኪቭ ሰማይ አሁን ላይ ሙሉ በሙሉ መከላከያ አልባ ሆኗል ማለት ነው። ይህ በእንዲህ እንዳለ ከዲፕሎማሲው በስተጀርባ ሌላ አስደንጋጭ ድርድር እየተካሄደ መሆኑ እየተሰማ ነው። ምንጮች እንደሚጠቁሙት ይህ ጥቃት ከመሰንዘሩ ከጥቂት ቀናት በፊት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ እና በክሬምሊን ባለስልጣናት መካከል በሚስጥር የተደረገው የሰላም ድርድር ውድቅ ተደርጓል። ዩክሬን አራት ዋና ዋና ግዛቶቿን በይፋ ለብቻ እንድትተው የምታቀርበውን ቅድመ ሁኔታ ኪቭ ስላልተቀበለችው ፑቲን ጦርነቱን በኃይል ለመጨረስና ኪቭንም በማስጨነቅ ለድርድር ለማስገደድ የወሰዱት የመጨረሻ እርምጃ ነው ተብሏል። አሁን ጥያቄው ዜሌንስኪ በምዕራባውያን ላይ ያላቸው እምነት እየተሸረሸረ ባለበት በዚህ ሰዓት ከሩሲያ ጋር ለሰላም እጅን ይሰጣሉ ወይስ ኔቶ ለኪቭ ልዩ የሆነ የጦር አውሮፕላን ድጋፍ በማድረግ ሶስተኛውን የዓለም ጦርነት በይፋ ይለኩሳሉ? የሁለቱ ወገን ቁማር አውሮፓን ወደ ገደል እየገፋት ነው። እንግዲህ የጂኦፖለቲካውን ሴራ አይተናል። ነገር ግን ከጦርነት መሳሪያዎቹ በስተጀርባ ያለውን መላውን የዓለም ኑሮ ውድነት የሚወሰንበት ትልቁ የገንዘብ ሚስጥርን ስንቶቻችን እናውቃለን? ፑቲን ኪቭን ባጋዩበት ሰዓት የዓለም ነዳጅ ገበያ ላይ ከተቀጣጠለው ሌላኛው አስፈሪ ጦርነት ጋር በተያያዘ ነው። አሁን ለንደንና ኒውዮርክ ላይ የላይቭ ገበያ መረጃዎች እንደሚያሳዩት ይህ ጥቃት ከተፈጸመ በኋላ በዓለም አቀፍ ገበያ የነዳጅ ዋጋ በአንድ ጀንበር ከፍተኛ ጭማሪ አሳይቷል። ይህ ደግሞ ለሩሲያ ትልቅ ስኬት ነው። የክሬምሊን የኢኮኖሚ አማካሪዎች ያሰሉት ቀመር ግልጽ ነው። ዩክሬን የሩሲያ ነዳጅ ማጣሪያዎች ስትመታ ሩሲያ ነዳጅ ከውጭ የመላክ አቅሟ ይቀንሳል። ፑቲን ይህንን የገቢ ማሽቆልቆል ለማካካስ በኪቭ ላይ ከባድ ጥቃት በመሰንዘር በዓለም ገበያ ላይ ከፍተኛ የደህንነት ስጋት ፈጠሩ። ስጋቱ ሲፈጠር የነዳጅ ዋጋ ሰማይ ነካ። በዚህ ምክንያት ሩሲያ ጥቂት ነዳጅ በመሸጥ እጥፍ ድርብ ትርፍ ማግኘት የምትችልበትን የኢኮኖሚ መተንፈሻ ታገኛለች። ነገሩ ግን እዚህ ጋር ብቻ አያበቃም። የተባበሩት አረብ ኤምሬቶች ከኦፔክ ለመውጣት እያሴረች ባለችበት በዚህ ወሳኝ ሳምንት ሩሲያ በአውሮፓ ላይ የምታሳየው ወታደራዊ ጡንቻ መላው መካከለኛ ምስራቅ ሀገራትን ከምዕራባውያን ይልቅ ወደ ሞስኮና ቤጂንግ የኃይል አስተላለፍ እንዲመጡ እያስገደዳቸው ነው። ይህ ማለት ኪቭ ላይ የወደቁት ሚሳኤሎች በሰላማዊ ሰዎች ላይ ብቻ ሳይሆን የአሜሪካን ዶላር የዓለም አቀፍ ንግድ የበላይነትን ጭምር እየመቱ ነው። ምዕራባውያን ዩክሬንን በቢሊዮን ዶላር ወታደራዊ መሳሪያዎች ቢደግፉም መሬት ላይ ያለው የኢኮኖሚ ጦርነት ግን የሩሲያን ካዝና እየሞላ ይገኛል። አሁን ታላላቅ የኢኮኖሚ ተንታኞች እያስጠነቀቁ ነው። ይህ ቀውስ በዚህ የሚቀጥል ከሆነ በሚቀጥሉት ሳምንታት በዓለም ዙሪያ በተለይም በማደግ ላይ ላሉ ሀገራት አዲስ የዋጋ ግሽበትና የነዳጅ እጥረትን ሊቀሰቅስ ይችላል። እስካሁን የሩሲያና የምዕራባውያንን የጦርነት ቁማር አይተናል። ነገር ግን በዚህ ከባድ የሚሳኤል ናዳ ውስጥ ሆና ዩክሬን ራሷ በውስጧ ምን እየተፈጠረባት ነው? አሁን ከኪቭ ወታደራዊ ምንጮች በሚስጥር የወጡ መረጃዎች እንደሚያሳዩት እውነተኛ አደጋው ያለው ከውጭ ሳይሆን ከውስጥ ነው። ከዚህ ታሪካዊ የአየር ጥቃት በኋላ የፕሬዝዳንት ዜሌንስኪ አስተዳደር ላይ በኪቭ ከተማ ከፍተኛ ተቃውሞና ውስጣዊ ቀውስ ቀስቅሷል። የዩክሬን ተቃዋሚ ፖለቲከኞች፣ የጦር ግንባር አዛዦች አሁን ፕሬዝዳንታቸውን በይፋ መውቀስ ጀምረዋል። እነሱ እንደሚሉት ዩክሬን በሩሲያ የነዳጅ ማጣሪያዎች ላይ ድሮኖችን መተኮሷ ለሩሲያ ሕዝብም ሆነ ለፑቲን ምንም አይነት ወታደራዊ ሽንፈትን አላመጣም። ይልቁንስ ፑቲን ይህንን አስፈሪ ያጸፋ ጥቃት በኪቭ መንግስት ላይ እንዲሰነዝሩ ሰበብ ሆኗቸዋል። የማናሸንፈው የሩሲያን ድብቅ ቁጣ ለምን ትቀሰቅሳላችሁ የሚሉ ድምጾች በኪቭ ጎዳናዎች ላይ በሹክሹክታ እየተሰሙ ነው። ትልቁ ስም የተፈጠረው ግን በዜሌንስኪና በዩክሬን ከፍተኛ ወታደራዊ ጀነራሎች መካከል ነው። የዩክሬን የስለላ ክፍሎች ሩሲያ ይህንን ከባድ የአየር ጥቃት ልትሰነዝር እንደሆነ ቀደም ብለው መረጃው ነበራቸው። ነገር ግን ወታደራዊ መሪዎቹ ህዝቡን ቀድመው እንዳያስጠነቅቁና የኪቭን ከተማ በከፊል እንዳያፈናቅሉ በፖለቲከኞቹ በኩል መከልከላቸው ታውቋል። ምክንያቱ ደግሞ በህዝቡ ላይ ከፍተኛ ሽብርና ፍርሃት እንዳይፈጠር በሚል ሰበብ ነበር። አሁን ግን 19 ንጹሃን መሞታቸውና ከተማዋ መጋየቷን ተከትሎ በወታደራዊ እዙና በዜሌንስኪ ጽህፈት ቤት መካከል ያለው ግንኙነት ሙሉ በሙሉ ተቋርጧል።
ጄኔራሎቹም ፖለቲከኞቹም በክህደት እየወገኗቸው ነው። በተጨማሪም በኪቭ ወጣቶች መካከል በግዳጅ ወደ ጦር ግንባር የመመለስ ህግ ከፍተኛ ጥላቻን ፈጥሯል። ህዝቡ መከላከያችን ባዶ ሆኖ እየታወቀ ልጆቻችን ወደ ግንባር ለምን ትልካላችሁ በሚል ቁጣ ውስጥ ገብቷል። ይህ የኪቭ ወታደራዊ መበጥበጥ ፑቲን ጦርነቱን ሳያሸንፉ ዩክሬናውያን ራሳቸው በራሳቸው እንዲሸነፉ የሚያደርግ ታሪካዊ ወጥመድ ሊሆን ይችላል ተብሎ ተፈርቷል። እስካሁን መሬት ላይ የወደቁት ሚሳኤሎች የፖለቲካውን ፍጥጫ አይተናል። ነገር ግን ከዚህ ሁሉ በስተጀርባ በዓለማችን ትላልቅ ሚዲያ ተቋማት መካከል እየተካሄደ ስላለው ሌላ አስፈሪ ጦርነት ምን የምናውቀው ነገር አለ? አዎ፣ እውነተኛው ፍልሚያ እየተካሄደ ያለው በቴሌቪዥን መስኮቶችና በማህበራዊ ሚዲያዎች ላይ ነው። ይህ የኪቭ ጥቃት ከተፈጸመ በኋላ በምዕራባውያንና በሩሲያ ሚዲያዎች መካከል የተፈጠረው የተካረረ የፕሮፓጋንዳ ጦርነት መረጃን ማጣራት አቅማችንን ፈትኖታል። የምዕራባውያኑ ትልልቅ ሚዲያዎች እንደ ሲኤንኤን እና ቢቢሲ ያሉት ጥቃቱን ሙሉ በሙሉ በሰላማዊ ዜጎች ላይ የተቃጣ የጭካኔ እርምጃ አድርገው በመሳል የኪቭ መንግስት ከተማ ፍርስራሽን በየሰከንዱ እያሳዩ ለዓለም ሲዘግቡ ቆይተዋል። ዓላማቸው ግልጽ ነው፤ መላውን ህዝብ በሩሲያ ላይ እንዲቆጣና ምዕራባውያን መንግስታት ለዩክሬን ተጨማሪ ቢሊዮን ዶላር የጦር መሳሪያ እንዲልኩ የህዝብን ግፊት መፍጠር ነው። ነገር ግን የሩሲያ መንግስት ሚዲያ ተቋማት እንደ አርቲ እና ስፑትኒክ ያሉ የሚያሳየው ምስል ግን ፍጹም ተቃራኒ ነው። የሩሲያ ሚዲያዎች መሬት ላይ የተመቱት ህንፃዎችን ምስል በማሳየት ፋንታ የዩክሬን አየር መከላከያ ሚሳኤሎችን በተለይም የአሜሪካ አርጅተው የነበሩ የፓትሪዮት ሲስተሞችን ራሳቸው እንደ ስህተት ሰርተው በመኖሪያ ህንፃዎች ላይ እንደወደቁ የሚያሳዩ የሳተላይትና የቪዲዮ ማስረጃዎችን እያሰራጩ ነው። ሞስኮ እንደምትለው ህንፃዎቹን ያጋዩት የኛ ሚሳኤሎች ሳይሆኑ ዩክሬን ራሷ የአየር መከላከያ ሲስተሞች የሰሩ ስህተት ነው ብላለች። ይህ ብቻ አይደለም። በጥቃቱ 19 ሰዎች መሞታቸው የዩክሬን ባለስልጣናት ሲገልጹ፣ የሩሲያ ወገን ግን ቁጥሩ በጣም የተጋነነ ነው፣ የሞቱት ሰዎች በአብዛኛው በሚስጥር ሲንቀሳቀሱ የነበሩ የኔቶ ወታደራዊ መኮንኖች ናቸው በማለት የዲጂታል መረጃ ማዛባትን ስትራቴጂ እየተጠቀመች ነው። አሁን ተመልካቹ በሁለት እሳቶች መካከል ነው ያለው። የትኛው እውነት የትኛውስ ደግሞ ፕሮፓጋንዳ የሚለው እስካሁን ድረስ አልታወቀም። ታላላቆቹ ሀገራት መሬት ላይ ያለውን ጦርነት ብቻ ሳይሆን የእኛን አእምሮ አስተሳሰብ ጭምር ለመቆጣጠር በቢሊዮን ዶላር የሚቆጠር የሚዲያ በጀት መድበው እየተፋለሙ ነው። እንግዲህ የተከበራችሁ የሰበስቲዩብ ቤተሰቦች የዛሬው አሳሳቢና ጥልቅ መረጃ እዚህ ጋር በቃ። ከሰማይ ከሚዘንበው የሩሲያ ሚሳኤል እስከ ሚስጥራዊው የሀያላኑ የኢኮኖሚ ፕሮፓጋንዳ ቁማር ዓለማችን በአሁኑ ሰዓት እጅግ ፈታኝ በሆነ በታሪክ መስቀለኛ መንገድ ላይ ቆማለች። በዚህ መረጃ ጭጋግና የሀያላን ፍልሚያ ውስጥ እውነተኛው የትኛው ነው? ዓለማችንስ ዕጣ ፈንታዋ ምን ይሆን? አሜሪካና ኔቶ ወይስ ደግሞ ፑቲን? ከዚህ በስተጀርባ እንደ ቻይናና ኢራን ያሉ ሀገሮችም አሉ። እናንተስ ምን ታስባላችሁ? ኮሜንት መስጫው ስራ አስቀምጡልኝ። እያንዳንዱን ኮሜንት እናነባዋለን፣ እንወያይበታለን። ይህ የተለየ ትንታኔ ለሌሎች እንዲደርስ ቪዲዮውን አሁኑኑ ላይክ እና ሼር ማድረጋችሁን አትርሱ። ሚዛናዊና ከትዕይንት ጀርባ ያሉ ሚስጥሮችን በፍጥነት ለማድረስ ሰበስቲዩብን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ አጓጊ መረጃ እስከምንገናኝ ቸርን ሰንብት።